ቶም በዓለም ላይ ጨካኝ በሆነው እስር ቤት ውስጥ ተዘግቶበታል። ነገር ግን በእውነቱ በጣም ደስተኛ ነበር። ጠባቂው ቶምን ወደ ክፍሉ ወሰደው። ነገር ግን ሌላኛው እስረኛ እዚህ እንዲቆይ አልፈቀደለትም ነበር። ቶም በ3 ቀናት ውስጥ እንደሚነሳ ነገረው። እናም 1 ደቂቃ እንኳን ቢዘገይ ሰውየው ሊገድለው ይችል ነበር። እስረኛውም ቶምን ሞኝ ብቻ ነው ብሎ ያስብ ነበር። ከዚያ በኋላ 2 አስቸጋሪ የሚመስሉ እስረኞች ከቶም ጋር መደባደብ ጀመሩ። ዳምፕሉንም በቶም ላይ አጥብቀው ገፉበት። ቶም ግን እንደ ወንድ ጥንካሬውን ገለጠ። ጠባቂው ቶምን ወደ ድብቅ ክፍል ወሰደው። ጃክ በዚህ እስር ቤት ውስጥ ዋናው ውሻ ነበር። ነገር ግን ጃክ ቶም እሱን ለመግደል ብቻ እንደታሰረ አላወቀም ነበር። ጃክን ለመግደል ጠባቂዎችን አነሳ። ቶም በጠንካራ ሁኔታ ዘሎ ጣሪያ ላይ አረፈ። ከዚያም በጣሪያው ላይ ያለውን የታሸገውን ሽቦ በባዶ እጁ ቀደደው። ቶም ከጓሮ እንደወጣ አውሬ ነበር። በደርዘን የሚቆጠሩ ሜትሮችን በቀላል መዝለል ይችላል። ሁሉም ጠባቂዎች ወጡ። ነገር ግን አሁንም ቶም እንዳይርቅ ማድረግ አልቻሉም ነበር። ነገር ግን ልክ ካመለጠ በኋላ ቶም ከባድ ማዕበል ውስጥ ገባ።